ጌታ ምን ብሏቸዋል ደቀ መዛሙርቱን? በዚህ ዓለም ያለኝን ሚሽን ፈጽሜ ወደ እግዚአብሔር ዓለም እሄዳለሁ። በእንደዚህ አይነት ሁኔታ ውስጥ ኢየሱስ ክርስቶስ ደቀ መዛሙርቱ ድንገት ተሰብስበው ቁጭ ብለው እያሉ ፎጣውንና ማበሻውን ይዞ እግራቸው ስር የተገኘበት ጊዜ ነው። ይሁዳ አሳልፎ እንደሚሰጠው እያወቀ እግሩን ያጥበዋል። በምድር ላይ ላለው ለመጨረሻው ቅጣት አሳልፎ የሚሰጣችሁን ሰው እግር ማጠብ ከባድ። ጌታ ኢየሱስ ግን ክርስትናን ያስተማረው እዚህ ድረስ ነው። በዚህ ደረጃ ራስን አዋርደህ እግሩን ያጠብከው ሕይወት የሆንክለት አንተን አሳልፎ የሚሰጥ ሰው ማን ነው? አብልተኸው አሳልፎ ካንተ የሚሰጥ፣ ሸፍነኸው፣ ከልለኸው፣ ጋርደኸው፣ አስመልጠኸው፣ ለትልቅ ክብርና ለትልቅ ለዘላለም ቁም ነገር አጭተኸው አሳልፎ የሚሰጥ ሰው ማን ነው አለ ዮሐንስ። ኢየሱስም እንደዚህ አለው፣ ወደ ደረቱ ለተጠጋው ከተጠጋችሁ ያወራችኋል፣ ሚስጥር ይነግራል። ደረቱ አካባቢ ካላችሁ ከተጠጋችሁ፣ ፊቱን ከፈለጋችሁ፣ እርሱን ካደመጣችሁ ትልልቅ ሚስጥር ይነግራችኋል። አንዳንድ ጊዜ ደግሞ ውስጣችን ሌላ ሆኖ ጥርስ የምናሳይበት ጊዜ ደግሞ አለ። ሰው እንዳይከፋው ብለን የምንልበት ማለት ተደሰተ ላይ ብለን ጥርስ አሳየን ደስ ብሎን ደግሞ የምንስቅበት ጊዜ አለ። ተናዳችሁ ስቃችሁ አታውቁ? ውሸት እኮ ውስጣችን ሌላ ሆኖ ማለት ማንም አያውቅም። ጌታ ግን የአገልጋዮቹን ልብ ያያል። የአገልጋዮቹ ፊት በእርሱ ፊት የተራቆተና የተገለጠ ነው። ሰው ልባችሁን ያያል፣ እግዚአብሔር ግን ልባችሁን ያነባል። እግዚአብሔርን ቃል የምንሰማበት ጊዜ ነው። ክብር ለኢየሱስ ይሁን። ዛሬ በጣም ዮሐንስ ወንጌል ምዕራፍ 14ን እንድናይ ነው የምፈልገው። በተለይ አስጨናቂ ቀኖች፣ ከባድ ቀኖች ይዘውት ስለሚመጡት ነገር ነው የምናየው። ከባድ ቀኖች ኢየሱስ ያድናል። ከቁጥር 1 ጀምሮ አነበዋለሁ ክፍሉን። አንዳንድ ከባድ የምንላቸው ቀናቶች ውስጥ እግዚአብሔር ከባድ ነገር ይሰጠናል። አስቸጋሪ የምንላቸው ቀናቶች ውስጥ ብዙ ነገር የምናገኝበት ነው። ምዕራፍ 14 ቁጥር 1 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ዮሐንስ ወንጌል 14 ቁጥር 1 እና 2 ነው ያነበብኩት። እንግዲህ እንዲህ ባይሆን ባልኋችሁ ነበረ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ቶማስ ጌታ ሆይ ወደምትሄድበት አናውቅም፣ እንዴት መንገዱን እናውቃለን? ይሄ አንዱ የሚገርም እዚህ ክፍል ውስጥ ያለ ጥያቄ ነው። የምትሄድበትን ምን አንልም፣ አናውቅም። ወዴት እንደምትሄድ አናውቅም፣ መንገዱን አሳየን። ቁጥር 22 ያስቆሮቱ ያይደለ ይሁዳ ሁለተኛ ጥያቄ ጠየቀ። ጌታ ሆይ ለዓለም ሳይሆን ራስህን ለኛ ልትገልጥ ያለህ እንዴት ነው? ይሄኛው የጠየቀው ጥያቄ ጌታ ሆይ ወደምትሄድበት አናውቅም። ወዴት ነው የምትሄደው? ይሁዳ ደግሞ የጠየቀው ጥያቄ አስቆሮቱ ይሁዳ አይደለም፣ ያኛው የጌታ ወንድም ይሁዳ የጠየቀው ጥያቄ ምንድነው? ራስህን ለሌላ አይደለም ለኛ የምትገልጠው እንዴት ነው? ኢየሱስ ክርስቶስ ተስፋን ከተናገረ በኋላ ሐዋርያቶቹ የጠየቁት ጥያቄ ነው። ጌታ ክፍሉ ብሎ የሚጀምረው ልባችሁ አይታወክ። በአጭር ቃል ምንድነው? የደቀ መዛሙርት ልብ ምን ብሎ ነበረ? ታውኮ ነበር። ልባቸው ተረብሾ ታውኮ ነበር። ባይታወኩ ነው የሚገርመው። ባይታወኩ ነው የሚገርመው። ምክንያቱም በጣም የሚወዱት በጣም የሚታመኑበት አለኝ የሚሉት በቃ እስከ መጨረሻው ከነሱ እንደሚሄድ ነገራቸው። በጣም የምትወዱት ሰው፣ በጣም የምታፈቅሩት ሰው፣ ከእርሱ ጋር አብሬ ልሙት የምትሉት ሰው ድንገት ካጠገባችሁ ይሄዳለው ሲል የሚሰማ አይነት ስሜት ነው።
ይሄ ሁከት ምዕራፍ 14 ለመረዳት ምዕራፍ 13 መረዳት በጣም ያስፈልጋል። ምዕራፍ 13 ላይ ያለውን ሁነቶች ስነግራችሁ ምዕራፍ 14 ላይ ይሄ ነገር እንደሚመጣ በደንብ ታውቃላችሁ። ምዕራፍ 13 ቁጥር 1 ላይ ስትሄዱ ኢየሱስ ክርስቶስ ከፋሲካ በኋላ ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ ምን አለ ይላል? አወቀ። ከዚህ ዓለም የሚሄድበት ጊዜ ነው። በቃ ጌታ ምን ብሏቸዋል? ደቀ መዛሙርቱን በዚህ ዓለም ያለኝን ሚሽን ፈጽሜ ወደ እግዚአብሔር ዓለም እሄዳለሁ አላቸው። በጣም ከባድ ነው ማለት መሸኘት በጣም ከባድ ነው። ደግሞ እንዳይመለስ እያወቃችሁ ከእንግዲህ እንደማታገኙት እያወቃችሁ የምትሸኙት ሰው በጣም ነው ልብ የሚረብሸው። አንደኛው እሱ ነው። በዚህ ምዕራፍ ውስጥ ሌላው ከባዱ ነገር የምታዩት ሰይጣን መጥቶ ይሁዳ ልብ ውስጥ ሐሳብ አስገብቷል። ቁጥር 3 ላይ ተመልከቱ። በአስቆሮጦ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ከገባ በኋላ ይላል። አያችሁ፣ ሰይጣን ኢየሱስ ክርስቶስን አሳልፎ እንዲሰጥ በይሁዳ ልብ ውስጥ ሐሳብ አስገባ ይላል። እግዚአብሔር ይገልብጠው። እንዲህ አይነቱን ሐሳብ እግዚአብሔር ከሰው ሕይወት ውስጥ ፈንቅሎ ያወጣው። ንጉሱን የሚሸጥ ሐሳብ፣ ጌታውን የሚሸጥ ሐሳብ ሰይጣን አያችሁ እንዲህ አይነት ሐሳብ በውስጡ አስገባ ይላል። ሰይጣን ብዙ ጊዜ ትዝ ይላችኋል፣ ዳዊት ውስጥ እኮ ሐሳብ አስገብቷል ሰይጣን። ህዝብ ቁጠር ብሎ ዳዊት ልብ ውስጥ ሐሳብ አስገባ። ዳዊት ያንን ድምጽ ሰምቶ ህዝብ ቆጥሮ ለብዙ ሰዎች የመጥፋት ምክንያት ሆነ። ይሁዳ ደግሞ ሐሳብ ውስጡ ሲያስገባ ጌታውን ሸጠ። አይገርም? ጌታ እረኛውን ሸጠ፣ አዳኙን ሸጠ፣ ፈዋሹን ሸጠ። እና ይሄ ምዕራፍ ከባድ ጊዜ ነው። ከ12ቱ ሐዋርያ አንዱ ውስጥ ክፉ ሐሳብ የገባበት ጊዜ ነው። ዝብርቅርቅ ያለ ጊዜ ነው። ሌላው በዚህ ክፍል ውስጥ በ13ኛው ምዕራፍ ውስጥ የምናገኘው ክስተት በጣም የሚገርመው በእንደዚህ አይነት ሁኔታ ውስጥ ኢየሱስ ክርስቶስ ደቀ መዛሙርቱ ድንገት ተሰብስበው ቁጭ ብለው እያሉ ፎጣውንና ማበሻውን ይዞ እግራቸው ስር የተገኘበት ጊዜ ነው። በጣም ይገርም ነው። የሚሄድ ሰው አይመስልም። በመጨረሻው ሰዓት የሚያደርገው ነገር ቢኖር ኢየሱስ ትህትና፣ የደቀ መዛሙርቱን እግር አጠብ። እግር ማጠብ ቀላል ነገር እንዳይመስላችሁ። በእግሩ ሲሄድ ለኖረ ብዙ መንገድ በእግሩ ለሚሄድ በአስፋልት በሌለበት አቧራ ባለበት ብዙ ነገር በሚረገጥበት የዘላለም ጌታ የሆነ ኢየሱስ እኮ የዘላለም ንጉስ ሰማይንና ምድርን ሰውን ሁሉ የፈጠረ ጌታ እኮ ነው ወርዶ እግር ያጠበው። እግራቸውን ነካ። ድንገት ሳያስቡት እግራቸውን ማጠብ ጀመረ። ማበሻውን ይዞ ተነሳ። ሁሉም ወንበራቸው ላይ ቁጭ ብሏል። እሱ ከወንበሩ ዝቅ አለ። ደነገጡ። ከነሱ መካከል ጴጥሮስ እኔ አልታጠብም ባንተ አለ። ወዲያው ኢየሱስ ክርስቶስ መልእክት አመጣለት። ማትታጠብ ከሆነ ከኔ ጋር እድል ፈንታ የለህም አለ። የዚህን ጊዜ ጴጥሮስ አይደለም ሰውነቴን ሁሉ እጠብ ሲለው አሁንም ኢየሱስ ማረሚያ እግርን ከታጠብክ ይበቃሃል አለ። ጴጥሮስ ውስጥ ያለው አደገኛ ሐሳብ ነው። የመጀመሪያው አልታጠብ የሚለው ሐሳብ ከባድ ነው። ሁለተኛው ነገር ደግሞ እግር ሊያጥብ የተነሳውን ጌታን ሁሉን ሰውነቴን እጠበኝ የሚል ደግሞ የተሳሳተ ሐሳብ ነው። ኢየሱስ ክርስቶስ እግርን ከታጠብክ ይበቃሃል እና እግራቸውን ዝቅ ብሎ ያጠበበት ጊዜ ነው። ከባድ ጊዜ ነው። እውነት ለመናገር በጣም ከባድ ጊዜ ነው። ማለት በጣም የምታከብሩት የምታደንቁት እንደው በምድር ላይ አንድ ቀን እንኳን ከሱ ጋር በዋልኩ የምትሉት ሰው እግራችሁ ስር ማበሻ ይዞ ቁጭ ሲል የሚሰማችሁ ስሜት ምንድን ነው? በአገራችን ባህል የሚሄድ ሰው ቁጭ ብሎ ይስተናገዳል እንጂ እግር አያጥም። ድግስ ተደግሶ ሁሉ ነገር ተዘጋጅቶ የሚሄድ ሰው ቁጭ ብሎ ይካፈላታል እንጂ አይደል። ኢየሱስ ግን እንደሚሄድ እያወቀ ሚሽኑ እንደፈጸመ አውቆ ግን እግራቸውን ያጥባል። ሁኔታው ከባድ ነው። እሱ ብቻ እኮ አይደለም። በዚህ ክፍል ላይ ሳነብ በጣም የገረመኝን ምዕራፍ 13 ሳነብ ዘመኑ ምን ያክል ከባድ እንደሆነ ልብ ማወቅ አይደለም ልብ የሚያፈርስ ዘመን እንደሆነ ራሳቸው ሐዋርያት መካከል እንኳን ልብ የሚያፈርስ እንደሆነ ተመልከቱ። በጣም የሚገርም ነገር ቁጥር 21 እናበው። ኢየሱስም ብሎ በመንፈሱ ታወከ፣ እውነቱን እላችኋለሁ ከናንተ አንዱ አሳልፎ ይሰጠኛል። ደቀ መዛሙርቱ ማን እንደሆነ
ማን እንደተናገረ አመንትተው እርስ በርሳቸው ተወያዩ። ድንገት አዲስ ነገር አፈነዳ ጌታ። ቅድም እግራቸውን ካጠባቸው ሰዎች መካከል እኔ እንደው የገረመኝ ምን እንደው ታውቃላችሁ? ይሁዳ አሳልፎ እንደሚሰጠው እያወቀ እግሩን ያጥበዋል። በምድር ላይ ላለው ለመጨረሻው ቅጣት አሳልፎ የሚሰጣችሁን ሰው እግር ማጠብ ከባድ። ጌታ ኢየሱስ ግን ክርስትናን ያስተማረው እዚህ ድረስ ነው። የክርስትና ቫልዩ እዚህ ድረስ ነው። በጣም ከባድ። አሁን ኢየሱስ ድንገት ደቀ መዛሙርቱ መካከል ከእናንተ መካከል አንዱ አሳልፎ ይሰጠኛል አለ። ደቀ መዛሙርቱ ግራ ተጋቡ፣ ተደናገጡ። ማን ነው? እኔ ይሆን? ጴጥሮስ ምን አለ? ዮሐንስን ጠይቀው። በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? ዮሐንስ ወደ ደረቱ ተጠጋና ኢየሱስን ማን ነው ብሎ ሲጠይቀው የሚገርማችሁ ለብዙዎች ያልነገረው ለዮሐንስ ግን ነገረው። እስቲ ሚስጥር ይገልጣል በሉ እስቲ። አሳልፎ የሚሰጠኝ ተመልከቱ፣ እንደዚህ ያለው ተመልከቱ። በጣም የሚገርም ነው። ኢየሱስም ይወደው የነበረ ከደቀ መዛሙርቱ አንዱ ዮሐንስ ነው። በኢየሱስ ደረት ላይ ተጠጋ። ስለዚህ ስምዖን ጴጥሮስ እርሱን ጠቅሶ ተመልከቱ፣ ስለማን እንደተናገረ ንገረን አለው። እርሱም በኢየሱስ ደረት ላይ እንዲህ ተጠግቶ ጌታ ሆይ ማን ነው አለው። ማን ነው እግር ታጥቦ አንተን አሳልፎ የሚሰጥ? በዚህ ደረጃ ራስን አዋርደህ እግሩን ያጠብከው ሕይወት የሆንክለት አንተን አሳልፎ የሚሰጥ ሰው ማን ነው? አብልተኸው አሳልፎ ካንተ የሚሰጥ፣ ሸፍነኸው፣ ከልለኸው፣ ጋርደኸው፣ አስመልጠኸው፣ ለትልቅ ክብርና ለትልቅ ለዘላለም ቁም ነገር አጭተኸው አሳልፎ የሚሰጥ ሰው ማን ነው አለው ዮሐንስ። ኢየሱስም እንደዚህ አለው፣ ወደ ደረቱ ለተጠጋው። ከተጠጋችሁ ያወራችኋል፣ ሚስጥር ይነግራችኋል። ደረቱ አካባቢ ካላችሁ ከተጠጋችሁ፣ ፊቱን ከፈለጋችሁ፣ እርሱን ካደመጣችሁ ትልልቅ ሚስጥር ይነግራችኋል። ለዮሐንስ ነገረው። ምን ይላል መስላችሁ? ኢየሱስም እኔ ቁራሽ አጥቅሼ የምሰጠው እርሱ ነው ብሎ መለሰለት። ቁራሽም አጥቅሶ ላስቆሮቱ ለስምዖን ልጅ ለይሁዳ ሰጠው ይላል። አሁን ማን አወቀ? ማን አውቋል? ስለ ይሁዳ ስለ ኢየሱስ ዮሐንስ አውቋል። አያችሁ? ማን ነው ሲለው ስሙን አልጠቀሰም። እኔ አጥቅሼ አሁን የማበላውን ሰው አይዋል። ሰይጣን ልብ ውስጥ ገብቶ አሳልፎ ሊሰጥ ተነስቶ ኢየሱስ ያበላዋል፣ ያጎርሰዋል። እቺኛዋ ማጉረስ ግን ምልክት ናት፣ ለሌሎች ምልክት ናት። አንዳንድ ጊዜ ለሌሎች ምልክት የሆነች ጉርሻ አለች፣ አደገኛ ጉርሻ። እሷን አያጉርሰን፣ አይቅርብን። እንዲህ አይነት ጉርሻ በጣም ከባድ ጉርሻ ነው። እዩት፣ ይሄ ነው አሳልፎ የሚሰጠኝ። ለዮሐንስ ይሄን ከነገረው በኋላ እኔ በጣም የሚገርመኝን የተነካውበትን ቃል ላሳያችሁ። እንደዚህ የሚል ቃል አለ፣ ተመልከቱ። እንግዲህ ኢየሱስ የምታደርገውን ቶሎ ብለህ አድርግ አለ። እንደዚህ ብሎ ተናገረ። ኢየሱስ ብድግ አለና እንደዚህ አለ፣ የምታደርገውን ቶሎ ብለህ አድርግ አለው ይሁዳ። ምዕመናኑን ተመልከቱ። ኢየሱስና ይሁዳ ይግባባሉ፣ ተዋውቀዋል። የምታደርገውን ነገር ልታደርግ ያለውን ክፋት አሁን ቶሎ ሂድና አድርገዋል። ሂድ አድርግ። የምትታነቅበትን የሚያጠፋህን ለዘላለም በክፋት የምትታወቅበት አመጽ ውስጥ ሂድና ግባ ነው። የምታደርገውን ነገር የተዘጋጀበትን ያቀድክበትን ነገር ቶሎ ሂድና አድርግ። ሂድ፣ ቶሎ ፍጠን። እኔን መክሰስ አሳልፈ መስጠት ነው የምትፈልገው? ፍጠን። መፍረድ ነው የምትፈልገው? ሂድ፣ ፍጠን። ተመልከቱ። ነገር ግን ከተቀመጡት ስለምን ይህን እንዳለው ማንም አያውቅም። ይኸው ተመልከቱ። ይሁዳ ቀረጢቱን የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገውን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለእያንዳንዱ መስሏቸው ነበር ይላል። ተመልከቱ። እቺን ቃል በደንብ በቤታችሁ ሄዳችሁ አጥኗት። ይሁዳ ቀረጢቷን የያዘው ኢየሱስን አሳልፎ ሊሰጥ ነው። ህዝቡ ግን የተረዳው ሰው ሊረዳ ነው፣ ዕቃ ሊገዛ ነው። ምን ያክል እንደምንተላለፍ አያችሁ። ጌታ ግን አሳልፎ እንደሚሰጥ አይቷል። አንዳንድ ጊዜ አሳልፈው የሚሰጡ ሰዎች ረጂ የሚላኩ ሰዎች ምናምን ይመስላል። እግዚአብሔር ብቻ ነው የሚለያቸው። ያያችሁ ከረጢት የያዘ ሁሉ የሚላክ አይደለም።
ሚረዳ አይደለም፣ አሳልፎ የሚሰጥ ነው፣ የሚገል ነው። ጌታን ኢየሱስ ክርስቶስን አሳልፎ ለሰይጣን በ30 ብር ሊሸጥ የወጣን ሰው ህዝቡ የተረዳው ግን እንዴት ነው? እንዴት የተረዳው? ደሃ ሊረዳ ኤንጂኦን ያደረጉት አያችሁ። ደሃ ሊረዳ መሰላቸው ይላል። የሚመስሉ እኮ ሰዎች አሉ ታውቃላችሁ። በደንብ መስለው የሚሰሩ አክተሮች አሉ። የሳይ ማለት ያሳቸግራቸው ችግረኛ ሆነው የሚያዩ እግዚአብሔር ብቻ ነው የሚያውቀው። እግዚአብሔር ብቻ ነው። ጌታ ከትክክለኛው ሰው ጋር ያገናኛችሁ። ከትክክለኛው ሰው ጋር ኢየሱስና ይሁዳ ተዋውቀው በዛ መንገድ ያው ይሁዳ ወጣ። ደግሞ በጣም የሚገርማችሁ ሌሊት ነበረ ይላል። እስቲ ሌሊት ነበር በሉ እስቲ። እቺን ሌሊት በጣም የሚገርማችሁ ሌሊት ላይ በመጽሐፍ ቅዱስ ላይ ሌሊትን ካያችሁ በጣም ብዙ ነገር ተሰርቷል። አይ ሌባውም የሚወጣው ሌሊት ነው። እግዚአብሔር የወይኑን መሰረትም የሰበረው ሌሊት ነው። ኢየሱስ የተነሳው ሌሊት ነው። ብዙ ነገር ነው መጽሐፍ ቅዱስ ላይ ሌሊት የሆነው። ጴጥሮስ የወይኒ ቤቱ እስር ቤት ተሰብሮለት የወጣው ሌሊት ነው። ይሁዳም ሊሰርቅ የወጣው በሌሊት በጨለማ ማንም ሳያየው ማንም ማለት ሳይሆን ሄዶ ከነዚያ ጋር ሊገናኝ እኮ ያያችሁ። በኢየሱስ ክርስቶስ ስም ለሁለት መንግስት ከመስራት እግዚአብሔር ይጠብቃል። ለእግዚአብሔር መንግስት ከሰራን ለእግዚአብሔር መንግስት ነው። ለዚህኛው መንግስት ለዚያኛው መንግስት ከማገልገል እግዚአብሔር ይጠብቃል። እና ጭብር ወርበር ያለ ጊዜ ነው። ከባዱ ጊዜ ደግሞ ሌላው ተመልከቱ። ኢየሱስ ክርስቶስ እንደሚሄድ አሳልፎ እንደሚሰጠው እንደሚሄድ ምናምን ሲናገር ጴጥሮስ ደግሞ በፍጹም አለ። በዚህ ክፍል ውስጥ የምታዩት ሌላው ነገር ኢየሱስ ክርስቶስ ጴጥሮስን በህይወት የዘመን ሁሉ እከተልሃለሁ ምናምን ሲል ጴጥሮስ ኖ ዶሮ ሳይጮህ 3 ጊዜ ስትክደኝ ዶሮ አይጮህም ራሱ አለ ኢየሱስ። በጣም ደቀ መዛሙርት ከሚመኩባቸው ሰዎች አንዱ ጴጥሮስ ነው። እና ጴጥሮስ ትክዳለህ ተባለ። እንዴ ቆይ ጴጥሮስ ክዶ እኛ ምንድነው ምን ሆነው? ትክዳለህ የተባለው አንድ አሁን ጴጥሮስን የሚያስጨንቀው ትክዳለህ መባሉም ነው። ሌሎቹን ደግሞ በጴጥሮስ ደረጃ ያለ አማኝ ትክዳለህ ከተባለ እኛማ የለንም ነው የሚሉት። ሌሎቹ የለንም ነው የሚሉት። ምክንያቱም ኢየሱስን እስከ መጨረሻው ምናምን እኮ የተከተለው እኮ እሱ እኮ ነው። ቤተዛም አንተን ውስጥ የገባው እኮ ጴጥሮስ ነው። ያን ያክል አቅም ያገኘ እንኳን እኮ እሱ ነው። እሱን ጌታ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለ። እኔ ፊልሙን ሳይ በጣም ከሚያሳዝነኝ ነገር አንዱ በቃ ጴጥሮስ ኢየሱስ ክርስቶስን ከካደ አላውቀውም ካለ በኋላ ዶሮ ሲጮህ እንዴት እንደነቃ ልክ ዶሮ ሲጮህ ያ ኢየሱስ ክርስቶስ ያለው ነገር ሁሉ ትዝ አለው። አይገርም? እግዚአብሔር በዶሮ ሲያስታውሰው ጴጥሮስ ታማኝ ባልሆነበት ሰዓት ዶሮ ግን ታማኝ ነበር ለመጮህ። እኔ በጣም ታማኝ ያልሆኑ ሰዎችን እግዚአብሔር በግዑዝ እንደሚያስተምር ዮናስን ተመልከቱ። አልታዘዝም ያለውን ዮናስን አሳነባሪ ሆድ ውስጥ ከቶ 3 ቀን አሳነባሪ ሆድ ውስጥ ዮናስን አልበላው። 3 ቀን ምግብ አልበላም ማለት ነው። የማይታዘዝ ነብይ በሚታዘዝ አሳነባሪ ሆድ ውስጥ ቁጭ ብሎ ይማራል። አሳነባሪው ይታዘዛል፣ ነብዩ አይታዘዝም። በጣም የሚገርም። አንድ ጊዜ በላምን ተዘላለች ዝም ብሎ ሲሄድ እግዚአብሔር በአህያ ጴጥሮስ እንደውም ሲናገር ምን ይላል? አፍ በሌላት አህያ ተጠቅሞ የነብዩን እብድነት አገደ ይላል። እኔ በጣም ይገርመኛል። ያን ቀን ነብዩ ምን ሆኖ ነበር? አብዶ ነበር። ነብይ የሚያብድ ቀን እግዚአብሔር ይጠብቃችሁ። ነብይ ሲያብድ እግዚአብሔር ይጠብቃችሁ። እግዚአብሔርን አይሰማም፣ ዝም ብሎ ነው የሚሄደው። በቃ እግዚአብሔር እንደዛ አይሰማም። ነብይ ሲያብድ አደገኛ ነው ወገኖች። ክርስቲያን ካበደ በጣም አደገኛ ነው። እውነቴን ነው የምላችሁ። ጤነኛ የሆነ ሰው እግዚአብሔር የሚሰማ ሰው ይሄ መንፈሳዊ እብደት ውስጥ ከገባ በቃ ምንም አይታየው። በምሪት ሳይሆን በምሬት ነው የሚሄደው። ከዛ ብሎ ነው የሚሄደው። ዝም ብሎ የሚሄድ ሰው ታውቃላችሁ። በቃ ነብይ ሲያብድ እንደዚህ ነው። ቢመታት ቢደበድባት ቢቀጠቅጣት አህያዋ አትሄድም። ለምን? አይታለች። ምን ማለት ነው? አህያ ሲያይ ነብዩ አላየም። አንዳንድ ቀን እንደዚህ ነው። አህያ ያየውን እንኳን ማየት የማይችል ነብይ። እግዚአብሔር ይጠብቃችሁ። ያን ቀን እሱ ጋር ከሄዳችሁ ትበላላችሁ። ነብይ ያበደቀ እና እግዚአብሔር በአህያ መለሰው። ጴጥሮስንም እግዚአብሔር ዶሮ አስጮህ። እግዚአብሔር እኮ የማይናገርበት መንገድ የለም። እኔ እግዚአብሔር በእብድ መልሶኝ ያውቃል። በእብድ አንዴ
ከአሰላ ተግባረ ልገባ ከዚህ በፊት ነግሬያችኋለሁ። አዲስ አበባ ተግባረ ገብቼ እዛ ተመዝግቤ ውጤቴ ምናምን አለው። ልክ ተግባረ ልገባ ስል አንድ እብድ አየኝ። አንተ አለኝ ሶኬት ምን ልታረግ መጣ እዚህ አለኝ። እብዱ እኔ ሶኬት መሆኔን ያወቅኩት ያን ቀን። ከዚህ በፊት እግዚአብሔር ተናግሮኝ አይታወቅ ሶኬት መሆኔን ያወቅኩት። እካ መናፍስቱ ዓለም ላይ ይታወቃል። እኔ የምፈልግበት ዓላማ ይታወቃል። የእግዚአብሔር ዓለም ውስጥ ይታወቃል። አጅሬ ደግሞ ልብሴን አስገዝቼ ምን ብዬ ሽክ ብዬ ሻንጣዬን ሞልቼ ምናምን ወደ ትምህርት በቃ እንትን ልማር ማለት ነው። ሻንጣዬን ይዤ መጣሁ። ለነገሩ ከዛ በፊት ልክ አንድ አስረስ የሚባል አገልጋይ ነበር። በጣም የተቀባይ እግዚአብሔር ሰው ነው። እኔ ሻንጣዬን ይዤ ስወጣ አንተ አለኝ የእግዚአብሔር ዓላማ አለብህ። ሻንጣዬን ይዘህ እንደሄድክ ሻንጣን ይዘህ ትመለሳለህ። አሁን እኔ ትምህርት ቤቱ ከተስተጓጎለ በኋላ በጣም ሼም የያዘኝ እንዴት ሻንጣዬን ይዤ ልመለስ ነግሮኛል። ሰምቻለሁ። ሻንጣን ይዘህ ትመለሳለህ ተብያለሁ። አሁን ያቺን ሻንጣ ይዤ ወደ አሰላ ለመመለስ ከበደኝ። ምክንያቱም ያ ነብይ ያ እግዚአብሔር ሰው ፊት እንዴት ሻንጣ ይዤ እመለሳለሁ? ሼም ይሆንብኝ ዘንድ ወይ እግዚአብሔርን አልሰማ ብዬ 175 ኪሎ ሜትር መጥቼ ያለ እግዚአብሔር በመኪና ለመሳፈር ምናምን ከዛ ገባው። ግን እግዚአብሔር ደግሞ የረዳኝ ያገዘኝ ነገር አንድ የገባኝ ነገር ለትምህርት ቤቱ ተብሎ ልብስ መዓት ልብስ የተገዛልኝ ጫማ ተገዝቶልኛል። ለካ እግዚአብሔር አገልጋይ ጫማ የለውም ብሎ ልብስ የለውም ብሎ እቺን ምክንያት አድርጎ ልብስና ጫማ ሊያስገዛልኝ ነው። በቃ ከዛ በኋላማ ልብስ በልብስ ጫማ በልብስ ሆ ግን እግዚአብሔር ከዛ ጎዳና እኔን የመለሰኝ በዛ አብድ ሰው እግዚአብሔር ወብድ ይሰራል አይደል ነው። እኔ የነብዩን እብድነት ለመመለስ እግዚአብሔር አፍ የሌላትን አህያ ተናግሯል። እሷ ያየችውን እንኳን ማየት ያልቻለበት ቀን ላይ ደርሶ ነበር። ላይ ጴጥሮስን ዶሮዋ ልክ ስትጮህ ጴጥሮስ ስቅስቅ ብሎ አለቀሰ፣ ንስሐ ገባ። ይሄ ምዕራፍ እንደዚህ ዝብርቅርቅ ተመልከቱት። አሁን ኢየሱስ ይሄዳለው ሲል ይሁዳ ውስጥ ሐሳብ ሲገባ የመሸጥ ሐሳብ ይሁዳ ውስጥ ሲገባ ኢየሱስ ክርስቶስ ወርዶ እግር ሲያጥብ ከዛም በኋላ ደግሞ ይሁዳ ደግሞ ያንን ውስጥ የገባውን ሐሳብ አስተናግዶ በዚያው ምዕራፍ ላይ ኢየሱስን ሊሸጥ ሲወጣ ከዛ ኢየሱስ ደግሞ በቃ ሄዳለው አለቀ ምናምን ሲል ጴጥሮስ ደግሞ አራከተላለ ታላቁ አገልጋይ ራሱ አንተማ ዶሮ ሳይጮ እንደውም ካንተ እንትና ይሻላሉ እንደዚህ የጠፉት ምናምን አንተማ ዶሮ ሳይጮ 3 ጊዜ ትከደኛለህ። ይሄን ከተናገረ በኋላ ነው ምዕራፍ 14 ቁጥር 1 ላይ ደቀ መዛሙርቱ አሁን በነገርኳችሁ ሁኔታ ልባቸው ታውቆ ነበር። ዛሬ አንዷን ብቻ ነው የምነግራችሁ። ምዕራፉን በሙሉ ስታዩት በጣም ትገረማላችሁ። ልባችሁ አይታወካላችሁ። ልባ አይታወክ በሉ እስቲ። በከባዱ ቀን፣ በአስቸጋሪ ቀን፣ በታወካችሁበት ቀን ይኸውላችሁ ትርፋችሁን ልንገራችሁ። እግዚአብሔር ልባችሁን ያነባል። ትርፋችሁን ልንገራችሁ። እግዚአብሔር ልባችሁን ያያል። እግዚአብሔር ያላችሁበትን ያውቃል። እግዚአብሔር ስሜታችሁን ይረዳል። ሃሌሉያ። ሁከት ውስጥ ሆነ አንዳንድ ጊዜ ልባችን ታውቆ ጥርሳችን ሊስቅ ይችላል። እኛ በጣም ኮንቲነንት ታውቃላችሁ። ውስጣችን ሌላ ሆኖ እንስቃለን እኮ። አንዳንድ ጊዜ መጽሐፍ ቅዱስ ላይ ሳነብ እግዚአብሔር አስቃለሁ ሲል አሁን ጥርስ ታሳያለህ ማለት አይደለም። አያችሁ? አሁን እግዚአብሔር ትስቃለህ። ለምሳሌ ይሳቅ ይሆናል። ትስቃላችሁ፣ አስቃችኋለሁ ሲል እግዚአብሔር ጥርስ ታሳያላችሁ ወይ ትላላችሁ ማለት አይደለም። ውስጣዊ የሆነ ደስታ ከውስጣችሁ ይወጣል። ያን ጊዜ 32ቱም ጥርስ ሊታይ ይችላል። አንዳንድ ጊዜ ደግሞ ውስጣችን ሌላ ሆኖ ጥርስ የምናሳይበት ጊዜ ደግሞ አለ። ሰው እንዳይከፋው ብለን የምንልበት ማለት ተደሰተ ላይ ጥርስ አሳየን። ደስ ብሎን ደግሞ የምንስቅበት ጊዜ አለ። ተናዳችሁ ስቃችሁ አታውቁ? ውሸት እኮ ውስጣችን ሌላ ሆኖ ማለት ነው። ማንም አያውቅም። ጌታ ግን የአገልጋዮቹን ልብ ያያል። የአገልጋዮቹ ፊት በእርሱ ፊት የተራቆተና የተገለጠ ነው። ሰው ልባችሁን ያያል፣ እግዚአብሔር ግን ልባችሁን ያነባል። እና ደቀ መዛሙርቱን ምን አላቸው? ታወካችኋል አላቸው። ታወካችኋል። ይሁን ያወካችሁ የረበሻችሁ ነገር አለ። መድኃኒት አንድ ልባችን በታወከበት በተጨነቅንበት ትርፋችን ልባችን በእግዚአብሔር ይታያል። አሜን ሃሌሉያ። ሁኔታችን በእግዚአብሔር
ይታያል፣ ያየናል ጌታ። ሃሌሉያ። ችግሮቻችን መታያዎቻችን ይሆናሉ ማለት ነው። ብዙ ሰዎች እግዚአብሔር የጎበኛቸው የተቸገሩ ቀን እግዚአብሔር ችግሮቻችንን ይጠቀምበታል፣ ሀዘኖቻችንን ይጠቀምበታል። ብዙ ሰዎች እግዚአብሔርን ያዩት ከጌታ ጋር ፊት ለፊት የተገናኙት ከባድ ጊዜዎች ላይ ነው። አልዓዛር ባይሞት ኖሮ ቢታንያ ያን ክብር አታዩም ነበር። ከባድ ቀን ላይ እስራኤላውያን ከግራና ከቀኝ ተይዘው ከፊት ቀይ ባህር ከኋላ ፈርዖን እየመጣ ጭንቅ ውስጥ ባሉበት ጊዜ ነው የእግዚአብሔር ክንድ የመጣው። ጌታ ምን አላቸው? ልባችሁ አይታወክ፣ እንደዚህ አላቸው፣ በእግዚአብሔር እመኑ፣ በአባቴ በእኔም እመኑ። በጣም ትልቅ ስነ መለኮት ነው ያስተማራቸው። በእግዚአብሔር ማመን ማለት በእኔ ማመን ማለት ነው፣ በእኔ ማመን ማለት በእግዚአብሔር ማመን ማለት ነው ያለው። በእግዚአብሔር የምታምነውን ያክል በእኔ ታምናለህ። በእኔ አመንክ ማለት በእግዚአብሔር አመንክ ማለት ነው። በእግዚአብሔር አመንክ ማለት ደግሞ በእኔ አመንክ ማለት ነው። እግዚአብሔር ነኝ እኮ እያለ ነው ራሱ። በእግዚአብሔር እመኑ፣ በእኔ እመኑ። እንዴት እንመንህ ጌታ ሆይ ሲሉት እንደዚህ አለ፣ እንዴ እኔ እኮ በስጋ ከዚህ እሄዳለሁ እንጂ እኮ ስራዬን እኮ አላቆምም አለ ጌታ። ኢየሱስ ያድናል። በሰማይም ብሄድ ለእናንተ ነው ምሰራው አለ። እሺ በሰማይ አሁን ጌታ ይሰራል ታውቃላችሁ። ዕብራውያን ምዕራፍ 7 ላይ ስታዩ ኢየሱስ ክርስቶስ በሰማይ ሆኖ ስለኛ ይማልዳል ይላል። አንዱ ስራው ነው አሁን እየሰራ ያለው እሱ ነው። ሁለተኛው ደግሞ አሁን እየሰራው ያለው ምንድነው? ስፍራና ቦታ እያዘጋጀ ነው። ስፍራ አዘጋጅላችሁ ዘንድ እሄዳለሁ አለ። ክብር ለኢየሱስ ይሁን። ለእናንተ እኮ ነው። ኢየሱስ ያድናል። እጆቻችሁን አንሱና ወደ ሰማይ እንኳን በምድር በሰማይ ስፍራ አለኝ በሉ እስቲ። ሃሌሉያ። አልጨነቅም በሉ እስቲ። ሃሌሉያ። ሀገራችን በሰማይ ነው። ሃሌሉያ። ስፍራ ላዘጋጅላችሁ ነው። እግዚአብሔር አይደለም በምድር በሰማይ እየተሰራልን ነው። ሃሌሉያ። በምድር እናምነዋለን። አባታችን በሚመጣው ዓለም ሁሉ ቤት ሰራላችኋለሁ አለ። ኢየሱስ ያድናል። እስቲ የኔ ጌታ ታማኝ ነው በሉ እስቲ። አምናለሁ በሉት። ሃሌሉያ። ለዚህ ምድር ብቻ እኮ አይደለም ለዚያኛው ዓለም። አንቺ አርቃ አስባላችሁ፣ አርቃችሁ አስቡ፣ አትጨነቁ፣ ግራ አትጋቡ። እኔ እኮ ቤት ላዘጋጅላችሁ ነው መሄደው። ስፍራ አዘጋጅላችሁ ዘንድ ሄዳለሁ። አንድ ቀን ደግሞ አለ እናንተ ባላችሁበት እኔ እንደኖርኩት እኔ ባለሁበት ደግሞ እናንተ ትኖራላችሁ አለ። ኢየሱስ ያድናል። አሁንም እጆቻችሁን አንሱ። ጌታ ባለበት እኖራለሁ በሉ። ሃሌሉያ። አንተ ባለህበት አንድ ቀን እኖራለሁ። ሃሌሉያ። ክብር ባለበት ማለት ነው። ሞገስ ባለበት ማለት ነው። በማይመሽ በማይነጋበት ማለት ነው። የፀሐይ ብርሃን ሳይሆን የጌታ ብርሃን በሚያበራበት፣ በሽታ፣ ጭንገፋ፣ ችግር፣ ሞት፣ ራቁትነት፣ መዛር፣ መርዛት፣ ድህነት፣ በሽታ በሌለበት መጥቼ ወስዳችኋለሁ እኔ ባለሁበት። እኔ እኮ ለእናንተ እስከዚህ ነኝ እመኑኝ። ሃሌሉያ። መጥቼ ወስዳችኋለሁ። ገና እኮ የምትለማመዱት የምትገቡበት ኢየሩሳሌም የምትባል አገር አላችሁ። ሃሌሉያ። ለዘላለም መንግስት አጥቻችኋለሁ። እናንተን እኮ አምኜ ነው ቤት ምሰራላችሁ። ትመጣላችሁ ብዬ ነው ቤት እየሰራው ያለሁት። ለሚመጣ እኮ ነው ቤት የሚሰራው። ለሚመጣ እኮ ነው ስፍራ የሚያዘጋጀው። እመጣለሁ ስትለው እኮ ነው ቤት የሚያዘጋጅልህ። እንደምትመጣ እርግጠኛ ሁኑ። ተመልከቱ። ኢትዮጵያ እሄዳለሁ ብላችሁ ለቤተሰብ ስትናገሩ ቤተሰብ ማዘጋጀት ይጀምራል። ቤት መጠራረግ ይጀምራል። አልጋ ማድረግ ይጀምራል። የሆነ ምግብ መስራት ይጀምራል። ምን እንደሚመችህ መሯሯጥ ይጀምራል። ለምን? እንደምትመጡ እርግጠኛ ስለሆኑ ማለት ነው። እግዚአብሔር ደቀ መዛሙርቱን እናንተ ለዚህ ለሰፈር አታስቡ፣ እኔ ጋር እንድትመጡ ላዘጋጅ ነው የሚሄደው። አሁን እኮ ቤት እያዘጋጀ ነው። መቼ ሆን ያ ቤት የሚያልቀው? ሲያልቅማ እንሄዳለን። ምን አይነት ቤት ይሆን ጌታ የሚሰራው የሚያዘጋጀው? አንዳንድ ጊዜ አንዳንድ ቦታ ስትሄዱ ሰው ያዘጋጀውን ቤት አይታችሁ አትገረሙ? በእውነት ይሄንን ሰው ነው የሰራው? በእውነት ይሄ የሰው እጅ ነው? እኔ በአንድ ጊዜ ለአገልግሎት ሄጄ ከኢትዮጵያ ውጪ ያሳረፉኝ ሆቴል ተገርሜ እኔ ራሱ እንደዛ አይነት ሆቴል በዓለም ላይ መኖሩን ራሱ አላውቅም። እግዚአብሔር ደግሞ የሚያዘጋጀው ስፍራ አዘጋጅላችሁ ዘንድ ሄዳለሁ፣ እኔ ባለሁበት ደግሞ እናንተ እንድትሆኑ መጥቼ እወስዳችኋለሁ። ጌታ መጥቶ ይወስደኛል በሉ እስቲ። ተመልከቱ።
በዚች ቀን ሌላው የሆነውን ነገር ልንገራችሁ። ጌታ ልባቸውን ማንበቡ ብቻ አይደለም፣ ለዮሐንስ 3 መጽሐፍ የሚሆን መልእክት ሰጠው። እስቲ 3 መጽሐፍ በሉ እስቲ 3 መጽሐፍ ይኸውላችሁ። በጭንቅ ቀን የምቀበለው ቃል በሉ እስቲ በህይወቴ ማወራው ነው፣ በህይወቴ ምጽፈው ነው፣ በህይወቴ አያችሁ። ኢየሱስ እንደዚህ ያለው ዮሐንስ 14:6 ለጴጥሮስ ነገረው፣ ለሐዋርያቱ ነገረ። እኔ አላቸው ምን አላቸው? መንገድ እውነትና ህይወት ነኝ።